እሺ ተማሪዎች ባለፈው እንዳልኳችሁ የተማሪዎች ተወካይ ለመሆን እጩ እንድትሆኑ እስከ ነገ ድረስ ስማችሁ ማስገባት አለባችሁ። መወዳደር የምትፈልጉ ተማሪዎች ደግሞ እንዳትረሱ። እኔ ዛሬ ነው ስሜን ማስገባው። የተማሪ ተወካይ በሆን ብዙ ትምህርት ቤት ውስጥ እንዲስተካከሉ ያሰብኳቸው ሐሳቦች ስላሉ እንዲተገብሩ ሐሳቤን አቀርባለሁ። አዎ አንተማ ጥሩ ተወካይ ነው የምትሆነው። አመሰግናለሁ ማያ። አንቺ ስምሽን ለማስገባት አላሰብሽም? አረ እኔማ እንዴት ስሜን አስገባለሁ? ሴት ተወካይ እኮ እስካሁን ኖሮ አያውቅም። ማንንም አይመርጠኝም። እንዴት ናችሁ ተማሪዎች? ማረቤ ስለ ተማሪዎች ተወካይ ውድድሩ ስታወሩ ሰምቼ ልረዳችሁ ነው የመጣሁት። አዎ ማያ ሴት ስለሆንኩኝ የተማሪዎች ተወካይ ውድድሩ ውስጥ መግባት የለብኝም እያለች ነው። መወዳደር እኮ ፈልጋለሁ፣ ግን ከዚህ በፊት ሴት ተወካይ ሆና አታውቅም። ስሜትሽ ይገባኛል። ሴት ስለሆንሽ ተወካይ ለመሆን መሞከር የለብኝም እያልሽ እያሰብሽ ነው። አዎ አሁን ቴዲ ተወካይ ለመሆን ጥሩ ተወዳዳሪ ነው። እሱ በደንብ በራስ መተማመን አለው እና ሁሉም ሰው ቴዲ ይወዳደራል ብሎ እየጠበቀ ነው። እኔ ብወዳደር ግን ሰው ሁሉ ነው ብቁ አይደለችም ብሎ የሚስቅብኝ። እስቲ ጥያቄ ልጠይቃችሁ። ጎበዝ የተማሪዎች ተወካይ ምን አይነት ሰው ነው? ጥሩ ሐሳቦች ያሉት ሰው? አዎ ማያስ? የሌሎችን ሐሳብ የሚያዳምጥና ለሁሉም ተማሪ ነገሮችን ማሻሻል የሚፈልግ። ትክክል። ታዲያ ወንድ ወይም ሴት መሆን እነዚህ ብቃቶች ላይ ለውጥ ያመጣል? አያመጣም። አዎ ልክ ነው፣ አያመጣም። በወንድና በሴት መካከል ተፈጥሯዊ የሆኑ ልዩነቶች አሉ። እነዚህም እንደ አካል ጥንካሬ፣ የአካል ገጽታ እና አንዳንድ ተፈጥሯዊ ሂደቶችና የመሳሰሉት ናቸው። ግን እነዚህ ልዩነቶች አንዱ ጾታ ከሌላው ይሻላል ማለት አይደሉም። እንደ የአመራር ብቃት፣ ብልህነት፣ ዕውቀትና ሌሎች ችሎታዎችን በጾታ አይወሰኑም። እነዚህ ገደቦች ማህበረሰቡ ከድሮ ይዘዋቸው የመጡት የተሳሳቱ ሐሳቦች ናቸው። ስለዚህ ወንድ ወይም ሴት ስለመሆን አይደለም ማለት ነው። ለተማሪዎቹ ማበርከት በመችለው ላይ ነው የሚወሰነው። በትክክል። ግን ተማሪው በተሳሳቱ አመለካከቶች ምክንያት እኔ መምረጥ ባይፈልግስ? እሱ ሊፈጠር ይችላል። ግን ለውጡ ካንቺ ነው መጀመር ያለበት። አንቺ ከተወዳደርሽ ሌሎች ሴቶች መሪ መሆን እንደሚችሉ ታሳያቸዋለሽ። በራስሽ በመተማመን ሌሎች ከነዚያ አሮጌና የተሳሳቱ ሐሳቦች እንዲለዩ ታበረታቻለሽ። አስታውሱ ደግሞ በዓለም ላይ ካሉ ታላላቅ መሪዎች መካከል ሴቶችም አሉበት። እርግጠኛ ነኝ እነሱም ያንቺ አይነት ስሜት ተሰምቷቸዋል። ነገር ግን ችሎታቸውን በማሳየት አሸንፈው ወጥተዋል። ልክ ነሽ። እኔም ጎበዝ ተወካይ መሆን እችላለሁ። ለሌሎች ተማሪዎች አርአያ መሆን አለብኝ። እናመሰግናለን ማህረቤ።